በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች በኃያሉ በእግዚአብሔር ስም እንደምንሰነበታችሁ አሜን። በቸርነቱ ጠብቆ ከዚህ ጊዜ ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ባለፈው ሳምንት ዮሐንስ ወንጌል ምዕራፍ 1 እስከ ቁጥር 14 ያለውን አይተን ነበር የቆምነው። ዛሬ ደግሞ ከቁጥር 14 ጀምረን ያለውን እንቀጥላለን። እግዚአብሔር አምላካችን ምስጢሩን ጥበቡን ይግለጽልን። ይህ ክፍል የምስጢረ ሥጋዌ ክፍል ነው። ባለፉት ሳምንታት ያየናቸው የቀዳማዊነቱን፣ የእግዚአብሔርነቱን፣ የፈጣሪነቱን፣ የብርሃንነቱን፣ የሕይወትነቱን እና ወደዚህ ዓለም የመምጣቱን ነገር ስንገልጽ ነበረ። መምጣቱን የበለጠ አጉልቶ የሚገልጸው ክፍል ላይ ነው ዛሬ የደረስነው። ይሄ የምስጢረ ሥጋዌ በመጻሕፍተ ሐዲሳት የምስጢረ ሥጋዌ ቁልፉ ቦታ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ማለት የአጠቃላይ የሐዲስ ኪዳንም የብሉይ ኪዳንም የሊቃውንት መጻሕፍት የምስጢረ ሥጋዌ ቁልፉ ቦታ ይሄ ነው። ከላይ ቃል እያለ መጥቶ ነበርና ያም ቃል ሥጋ ሆነ በእኛም አደረ ብሎ ይገልጻል። እነዚህ ሁለት አረፍተ ነገሮች በጣም ሰፊ ሐሳብንና ምስጢርን የተሸከሙ ናቸው። ያም ቃል ሥጋ ሆነ በሚል በአንድ አጭር አረፍተ ነገር የገለጸው ያም ቃል ብሎ የተናገረው ከላይ መጀመሪያ ቃል ነበረ፣ ቃል እግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ፣ ሕይወት ነው፣ ብርሃን ነው እያለ ሲገልጸው ስለነበረ ያ በመጀመሪያ ነበረ ያልኩት ቃል በእግዚአብሔር ዘንድ ነበረ፣ በአብ ዘንድ ሕልው ነበረ ያልኩት ቃል እግዚአብሔር ነው ያልኩት ያ ቃል ሥጋ ሆነ በእኛም አደረ ብሎ ደግሞ ሌላ አይነት አረፍተ ነገር አስቀምጦበታል። ሥጋ ሆነና በእኛ አደረ የተለያየ ሐሳብ ነው ያላቸው። ነገር ግን ሁለቱ እጅግ በጣም አንዱ ለአንዱ አስፈላጊ የሚደጋገፉ ናቸው እንጂ አንዱ አንዱን የሚያፈርስ አይደለም። የኛ የሰው ልጆች አይምሮ ደክሞ እንዳይስት የሚያደርጉ ሐሳቦች ናቸው። እንግዲህ ያም ቃል ሥጋ ሆነ የሚለው ምስጢረ ተዋህዶ ማለት ይሄ ነው። ምስጢረ ሥጋዌ የምንለው ምስጢረ ተዋህዶ የምንለው የድህነት ነገረ ድህነት ምስጢር የተፈጸመበት የሚባለው ይሄ ነው። ይሄ መልአኩ ቅዱስ ገብርኤል እመቤታችን ባበሰራት ጊዜ የሆነውን ነው። ቅዱስ ሉቃስ ዘርዘር ባለ መንገድ ቅዱስ ገብርኤል እንዴት እንዳስረዳት መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ይጼልእኪ ቅዱስ የእግዚአብሔር መንፈስ ወደ አንቺ ይመጣል፣ የልዑል ኃይል ያጸናሻል፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው የሚል መጠነኛ ማብራሪያ መልአኩ ቅዱስ ገብርኤል እንደገለጸላት እመቤታችን እንዲህ በድንግልና መጽነስ መውለድ እንዴት ነው ብላ ስትጠይቀው የሰጣት ማብራሪያ ቅዱስ ሉቃስ መዝግቦልን አይተነዋል ሉቃስ ወንጌል ላይ። ከዛ በኋላ የሆነውን እሷ እስከምን ድረስ ነው የሚሄደው? የሉቃስ ወንጌል የእግዚአብሔር ባሪያው እነሆኝ እንደ ቃል ይሁንልኝ አለችው ይላል። እንደ ቃል ይሁንልኝ አለችው። ከዚያ በኋላ ምን ሆነ? ያ ቃል ሥጋ ሆነ የሚለው ዛሬ የሚቀጥለው ያ ቃል ሥጋ ሆነ የሚለው ረቂቅ ሐሳብ ነው። ቅድመ ዓለም የነበረው ስፉህ ረቂቅ አምላክ በቦታ የማይወሰነው በእጅ የማይዳሰሰው በዓይን የማይታየው አምላክ እንደ ቃል ይሁንልኝ ባለች ጊዜ እመቤታችን ከልልና ወደ ትሕትና ዝቅ ብሎ አሁን ወደኛ መጣ ስንል መጣ ማለት ከዚያ ያለ ሆኖ እዚህ ግን ያልነበረ ሆኖ ከዚያ ወደዚህ ተጉዞ መጣ ማለት አይደለም። እግዚአብሔር በዓለሙ የመላ ዓለም ይልቅስ በእጁ የማትመላ ናትና መጣ ማለት ቅርበቱን ለኛ የኛን ሥጋ መዋሃዱን ስለ ትሕትና ራሱን ዝቅ አድርጎ ከኛ ጋር አንድ መሆኑን ነው እንጂ ለአምላክ ከዚህ ወደዛ ከዛ ወደዚህ የሚባል ነገር የለውም። እና ያ ቃል ሥጋ ሆነ ባለ ጊዜ ከልልና ወደ ትሕትና ዝቅ ብሎ ስፉህ ረቂቅ አምላክ በኪሩቤል ወሱራፌል የሚመሰገነው አምላክ እኛ ስንጸነስ እንደምንሆነው የዕለት ጽንስ ሆነ ማለት ነው። የዕለት ጽንስ አረጋዊ መንፈሳዊ ሰዓሊ ሕፃናት ክርስቶስ ሕፃናትን በማህፀን የሚፈጥራቸው የዕለት ጽንስ የሚያደርጋቸው አምላክ እሱ ራሱ የዕለት ጽንስ በመሆን አዳምን የሚያድንበትን መንገድ ዓለምን የማዳኑ መንገድ እንደጀመረ ልብ ብለህ አስተውል ይላል አረጋዊ መንፈሳዊ። ልብ ብለህ አስተውል እና ዓለምን የሚያድንበትን መንገድ የዕለት ጽንስ በመሆን ጀመረው ይላል። ያ ነው ያ ቃል ሥጋ ሆነ ይላል። ሥጋ ሆነ ማለት ቃል ተለውጦ ሥጋ ሆነ ማለት አይደለም። ይሄንን ብዙ መናፍቃን አንጠልጥለው ልክ እንግዲህ ሁለት አረፍተ ነገሮች በጣም አጫጭር አረፍተ ነገሮች ግን መቱን ነው የተቀመጡት። ቃል ሥጋ ሆነ በእኛም አደረ። ግን በእኛ አደረ የምትለዋን ቅርብና አጭር አረፍተ ነገር ካጠገቡ እያለች እሷን ባለመረዳት ቃል ሥጋ ሆነ የሚለው ብቻ አንጠልጥለው ቃል ተለውጦ ሥጋ ሆነ የሚል ትምህርት ያስተምራሉ ብዙ መናፍቃን አሉ። ቃል ተለውጦ ማለት አይደለም። ግን በእኛ አደረ የሚለው
ለዚህኛው ማብራሪያ ነው። በእኛ አደረ እንግዲህ የተለወጠ ነገር አደረ አይባልም። እንዴ ብሎ አደረ ይባል? አሁን ነፍስ በስጋችን አድራ ትኖራለች ወይም ተዋህዳ እንላለን እንላለን። ነፍስ ግን ተለውጣ ስጋ ከሆነች ኦልሬዲ ነፍስ የምትባል ነገር የለችም። ወደ ስጋነት ስለተቀየረች ነፍስ ተለውጣ ስጋ ሆነች ነው የሚባለው። ቃል ስጋ ሆነ በእኛ አደረ ሲል ቃል ሰው ሆነ ማለት ነው። አንደኛ ስጋ የሚለው ቃል ሰው የሚለውን ይተካል። ይሄ በመጽሐፍ ቅዱስ በጣም የተለመደ አባባል ነው። ስጋ እነሳ ባልን ጊዜ ስጋ እነሳ ስንል ስጋም ብቻ አይደለም፣ ነፍስንም ስጋም ሲባል ደግሞ አሁን በእኛ አካል አጥንት፣ ጅማት፣ ደም አለ እና ያን ለይቶ አይደለም እና ቅዱስ ዮሐንስ አፈወርቅ አንዱን ክፍል ለይቶ መናገር ልማድ ነው ይላል። ከአካላቱ በአንዱ ክፍል መግለጽ 3 ነፍስ ሆኖ ያዕቆብ 70 ነፍስ ሆኖ ወደ ግብፅ ወረደ ይላል። ስጋቸውን ከነዓን አስቀምጠው ነፍሳቸውን ብቻ ይዘው ግብፅ ወረዱ ማለት አይደለም። አንደኛ የሚሄዱት ለስጋቸው ምግብ ፍለጋ ነው። በከነዓን ራብ በሆነ ጊዜ ያዕቆብ 70 ነፍስ ሆኖ ወደ ግብፅ ወረደ ይላል። አሁን ነፍስ ስጋም አለ እኮ፣ ነገር ግን አንዱን ክፍል መጥራት ሌላውን ስለሚያስጠራው ሰውን ስጋ ወይም ነፍስ ብሎ መጥራት የተለመደ ነው በመጽሐፍ ቅዱስ እና ያ ቃል ስጋ ሆነ ሲል ሰው ሆነ ማለት ነው። ሰው ሆነ ማለት ተለውጦ ማለት ሳይሆን ሰብአዊ አካልን ሰብአዊ ባህሪን ተዋህደ ማለት ነው። ይሄም በፍጹም ተዋህዶ ማለት ነው። ፍጹም ተዋህዶ እንዴት ነው ሲባል መቀላቀል አይደለም። ድብልቅልቅ ሲባል አንዱ አንዱን ወደ ራሱ ስቦ አሁን ማርና ውሃን ብናቀላቅለው ማሩ ውሃውን ያቀጥነውና የማርነቱን እንትን ይቀንሰዋል፣ ጣዕሙንም አካሉንም ይቀንሰዋል። ውሃው ደግሞ የውሃውን ጣዕም ወደ ማር ጣዕም ወሰድ ያደርገውና ውሃው ቀለሙ ማር እንዲመስል ጣዕሙ ማር ወይ ማር አይባልም ወይ ውሃ አይባልም። መካከለኛ ጣዕም፣ መካከለኛ አካል፣ መካከለኛ መልክ ይኖረዋል። ይሄ መቀላቀል ነው የሚባለው። መዋሃድ ግን እንዲህ አይደለም። አሁን በዚህ በሳይንሱ እንደሚገለጸው ውሁድ ተብሎ የሚገለጸው ይሄ የማይለየውን ውሁድ ይሉታል። ግን ውሁድ እንደሱ አይደለም፣ መቀላቀል ነው። ይሄ መቀላቀል ነው የሚባለው። እንደ ወተትና እንደ ቡና ያለው መቀላቀል ነው፣ ቱሳሄ ይባላል። መለኮትና ትስብእት ቃልና ስጋ ሲዋሃዱ ግን እንደዚህ አይደለም። እንደዚህ አይደለም። ቃል ቀዳማዊ ክብሩን ረቂቅነቱን ምንም ሳይቀንስበት ሳያጣ ያው ቀዳማዊ ክቡር አምላክ እንደሆነ የስጋን አካል የስጋን ባህሪ ተዋህደ፣ ገንዘብ አደረገ። ስጋ ደግሞ ግዙፍነቱ፣ መራቡ፣ መጠማቱ፣ ውሱንነቱ ሳይቀር የአምላክን ገንዘብ ረቂቅ አካልን ረቂቅ ባህሪን ተዋህደ። ይሄ ነው ምስጢረ ተዋህዶ የሚባለው። ቃል ስጋ ሆነ ማለትም ይሄ ነው። ይህንን አባቶቻችን ቀረብ አድርገው ለሰው አይምሮ እንዲመቻ አድርገው ሲገልጹት ልክ እንደ ሰው ነፍስና ስጋ ማለት ነው። አሁን በእኛ ውስጥ ነፍስ አለች፣ ስጋ አለ። የኛ አካል የነፍስና የስጋ ውሁድ ነው። ነፍስ ረቂቅ ናት፣ መቼውንም ገዝፍ አታውቅም። በምን እናውቃለን? ሰው በሚሞትበት ጊዜ አይናችን እያየ በራስጌው በግርጌው ሆነን እያለቀስን እያዘን ነፍስ ቤት እንደምትሄድ አናያትም። ምን ጊዜም ይሄን ግዙፍ ስጋ ተዋህዳ ብትኖርም ረቂቅ ናት። ስጋ ከነፍስ ጋር ተዋህዶ የሚኖረው አዎ ይንቀሳቀሳል። ይሄኔ ነፍስ ባትኖር እኔ መናገር መንቀሳቀስ አልችልም። ስለዚህ ነፍስ በእኔ እንዳለች ይታወቃል፣ ተዋህዳ እንዳለች ስጋዬን ግን አትታይም። ስጋም ደግሞ አይረቅም። ረቂቅ ነፍስን ስለተዋህደ ስጋ አንዳንድ ቀን ይታያል፣ አንዳንድ ቀን አይታይም አይባልም። ስጋ ምን ጊዜም ግዙፍ ነው። ነገር ግን የረቂቅ ነፍስን ገንዘብ አድርጎ ይናገራል፣ ይንቀሳቀሳል፣ ያስባል፣ ሕያው ይሆናል። ልክ ነፍስና ስጋ ተዋህደው እንደሚኖሩት ነው መለኮትና ትስብእት የተዋሃዱት። የመለኮትና የትስብእት ተዋህዶ እንደዚያ ነው፣ እንደ ነፍስና እንደ ስጋ። ቅዱስ ቄርሎስ ደግሞ በምን መስሎታል? በእሳትና በብረት። አንጥረኛ ስራ መስራት ሲፈልግ ብረቱን ወደ እሳት ያስገባዋል። ብረቱን ወደ እሳት ባስገባው ጊዜ እርስ በርሳቸው ይገነዛዘባሉ። ብረቱ የእሳቱን ገንዘብ አድርጎ መልኩ ቀይ ይሆናል፣ ሲነኩት ያቃጥላል። እሳቱ ደግሞ የብረቱን ቅርጽ ይዞ ቢላዋው ላይ ያለው ቀይ ይሆናል፣ ግን የቢላዋን ቅርጽ እንደያዘ። ማጭድም ከሆነ መጥረቢያም ከሆነ የዛን የብረቱን ቅርጽ ይዞ እሳት በዚያው ባለው በብረቱ ቅርጽ ይገለጻል። ረቂቁ እሳት ሳይገዝፍ ግዙፉ ብረት ሳይረቅ ይዋሃዳሉ፣ በጋራ ስራ መስራት ይችላሉ። አሁን ያንን የጋለ ብረት ብንቆርጥበት እሳትነቱም አለ ብረትነቱም አለ ይላል።
ክርስቶስ ማለት እንደዚያ ነው። ፍጹም ሰው ነው፣ ፍጹም አምላክ። አንዳንድ ሰዎች እኛንም ያነወርን መስሏቸው ክርስቲያኖችንም ከክርስትና ያወጣን እየመሰላቸው እንዴት ሰውም አምላክም ሊሆን እንዴት ይችላል? አምላክ አይደለም እንዴ? የማይችል አምላክ የለም። በነገራችን ላይ በክርስትና አምላክ ማለት ሁሉን የሚችል ማለት ነው። ለብዙዎች አምላክ ማለት እንዲህ ከሆነ እንዲህ አይችልም ይሉታል። በገዛ ይሄ አምላካቸው መስደብ ነው። የነሱ አምላክ ላይችል ይችላል፣ የኛ አምላክ ግን ይችላል። ደሞስ ምንም ለአምላክ ምን የሚከብድ ነገር አለ? መጥቶ ስጋን መዋሃድ ምን የሚከብድ ነገር? የፈጠረውን ስጋ በጥበቡ የፈጠረውን ስጋ ተዋህዶ ሰውን ማዳን ፍቅሩን መግለጽ ለአምላክ ምንም ማለት አይደለም። ፍቅሩን ነው የገለጸው። የት እንዳለን መጥቶ ዝቅ ብሎ እኛን ፈልጎ አገኝቶ ችግራችንን እዚያው እኛው ካለንበት ድረስ መጥቶ ይሄ የአምላክ ቸርነት ነው። ነገራችን ላይ ቸርነት ፍቅር ነው። በቃ ምሬያችኋለሁ ይቅር ብያችኋለሁ ማለት እኮ አያቅተውም። ችግራችንን ሆኖ ነው ያየልን። ራባችንን ያየው የሚራብ ስጋ ለብሶ፣ ብርዳችንን ያየልን የሚበርደው ስጋ የሚፈራ ስጋ ለብሶ፣ ሞታችንን ያየልን የሚሞት ስጋ ለብሶ ሙቶ ነውና ይሄ የፍጹም ፍቅሩ መገለጫ ነውና ቃል ስጋ ሆነ ስንል ስጋና ቃል ተዋሃዱ፣ መለኮትና ትስብእት። ትስብእት የሚለው ቃል ስጋ ከሚለው የተሻለ የመግለጽ አቅም አለው። ትስብእት ማለት ነፍስም ስጋም ያለው ሰውነት ማለት ነው። ሰው የሚባለው ስጋም ነፍስም ስለሆነ ስጋ ሲባል ግን ሰው ነፍስ የቀረ ስለሚመስለው ይሄን ይዘው አንዳንድ መናፍቃን ስጋን ነው እንጂ ነፍስን አልነሳም ብለው ያስተማሩ ሞኞች ነበሩ። ነገር ግን ስጋ በምስጢረ ሥጋዌ ስጋ በተባለ ጊዜ ሰውነት ማለት ትስብእት ማለት ነው። አብዛኛው ሰው የግዕዝን ቋንቋ ስለማይረዳው ነው ትስብእት ከማለት ይልቅ ስጋ እያልን የምንገልጸውና ቃል ስጋ ሆነ ባልን ጊዜ መለኮትና ትስብእት ተዋሃዱ ማለት። ሲዋሃዱ እንዴት ነው? የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት ሆኖ የመለኮት ገንዘብ ምንድን ነው? አምላክነት፣ ረቂቅነት፣ የማይወሰን የማይዳሰስ ዘመን የማይቆጠርለት ሁሉን ቻይ ይሄ የአምላክ ገንዘብ ነው። ይሄ ለማን ሆኗል? ለስጋ ገንዘቡ ሆኗል። ስለዚህ ክርስቶስ ወልድ የተዋሃደው ስጋ ከዚያ በኋላ አምላክነት ገንዘብ አድርጓል። የስጋ ገንዘብ ለቃል ሆነ ማለት ደግሞ እንዴት ነው? የስጋ ገንዘብ ለቃል ሆነ ማለት ስጋ የሚታይ የሚዳሰስ የሚበላ የሚጠጣ የሚተኛ የሚሞት የሚታመም ስለሆነ ቃል የስጋን ገንዘብ አድርጎ ይሞታል፣ ይታመማል፣ ሙቷል፣ ታሟል። የቅድሙ የቅዱስ ቄርሎስ ምሳሌ ለዚህ በጣም የተሻለ ነው። እሳትና ብረት ይዋሃዳሉ። እሳት ረቂቅ ነው፣ አይገኝም። ነገር ግን አንጥረኛው ብረቱን ካጋለ በኋላ በመዶሻ ሲመታው እሳቱም ብረቱም ይመታል። አሁን እሳቱ የተመታው በራሱ ገንዘብ አይደለም፣ በብረቱ ገንዘብ ነው። የብረቱን ገንዘብ ስላደረገ ወልድ ቃል ረቂቅ ነው፣ አይያዝም፣ አይዳሰስም። ስጋን ስለተዋሃደና የስጋን ገንዘብ ስላደረገ የማይሞተው ሞተ እንላለን። በቀራንዮ የማይሞተው አምላክ ለእኛ ሲል ሞተ እንላለን። ቃል በስጋ ሞተ ስንል ስጋ በቃል ሕያው ነው ማለታችን ነው። ምክንያቱም መዊቶ ሕያው ወልደ አብ ይላል መጽሐፍ። የአብ ልጅ ሙቶ ሳለ ሕያው ነው። አሁን ብዙዎች የማይገባቸው ይሄ ነው። በቃ ሰው ከሆነ ሰው ነው ወይ አምላክ ነው በሉን ወይ ሰው ነው በሉን ይሉን አንዳንድ ሰዎች። እኛ እንደዚህ አንልም። አምላክም ሰውም ነው። አምላክ ብቻ ከሆነ አይሰቀልም፣ አይገረፍም። ሰው ብቻ ከሆነ ደግሞ አያድንም። ስለዚህ ክርስቶስ ማለት አምላክም ሰውም በአንድ ጊዜ ፍጹም ሰው ፍጹም አምላክ ማለት ነው። ስለዚህ እንደ አምላክነቱ የአምላክነትን ስራ ይሰራል፣ እንደ ሰውነቱ የሰውነትን ስራ ይሰራል። በተዋህዶ ቃል ስጋ ሆነ በተባለበት ቅጽበት የቃል ገንዘብ ክብሩ ሁሉ ነገር ለስጋ ሆኖለታል። ስጋ የባህሪ አምላክ ሆኗል፣ ተለውጦ አይደለም። በተዋህዶ ቃል ስጋ ሆነ በተባለበት ቅጽበት ስጋ የቃልን ገንዘብ አድርጎ የአዳም ልጅ የዳዊት ልጅ የአብርሃም ልጅ የድንግል ማርያም ልጅ የሰው ልጅ ተብሏል። ወልደ እጓለ እመሕያው የሰው ልጅ ተብሎ ተጠቅሷል። ይሄ የሆነው ቃል ስጋ ሆነ ብሎ በተገለጸበት ቅጽበት ነው። ይሄ ሰፊ የሆነ የምስጢረ ተዋህዶ ነጥብ ያለበት ነው። ከዚህ በኋላ ነው ይሄ የጸጋ የቅባት የምን ክደት ያላቸው ሰዎች እዚህ ላይ ነው ይሄንን ባለመረዳት የሆነ የንስጥሮስን የኔዲያድርስን ትምህርት ጨመር ሲያደርጉበት ከኛ የተለየ የሆነ ከእውነተኛው ኦርቶዶክሳዊ የተዋህዶ ትምህርት እየተለየባቸው መናፍቃን እየሆኑ በቤተክርስቲያኑ የተወገዙ የሚወጡት ከዚህ የተነሳ ነውና በእኛ አደረ የሚለው ቅድም እንዳልኩት ነፍስ በስጋ ውስጥ እንዳለች መለኮትም ስጋን ተዋህዷል። እንደ ነፍስ መለኮት አይታይም። የማይታየው መለኮት ስጋን ተዋህዶ ነፍስ ስጋን ተዋህዳ እንደምለው ይኖራል እንጂ መለኮት ተለውጦ ስጋ አልሆነ። በእኛ አደረ። እኛ አለና አደረ። ሀዳሪና ማህደር የተለያዩ ነገሮች ናቸው። በእኛ አደረ ብሎ የገለጸው ቃል ተለውጦ ስጋ ሆነ ብለው ውላጤን ለሚያስተምሩ ነው እንጂ
ተዋህዶ ህድረት አይደል። ህድረት እንደ ማህደርና እንደ ዳዊት አሁን እኛ ዳዊታችን ማህደር ውስጥ እናስገባዋለን፣ ጸሎት ልናደርግ ስንል እናወጣዋለን። እንደዛ ማለት አይደለም። ነፍሳችን በስጋችን እንዳደረችው ማለት ነው። በሞት ካልሆነ በስተቀር አትለይም። የመለኮት ነፍስም ተዋህዶ ነው። በማይለያይ ለጽና ተዋህዶ ነው የተዋህዶና በእኛ አደረ የሚለው ውላጤ የሚሉ ሰዎችን ወይም ተለውጦ የሚለውን ትምህርት መጥፎ ትምህርታቸውን ለማፍረስ የተነገረ ነው። ከዛ በኋላ ለአባቱ አንድ እንደሆነ ልጅ ክብሩ ያለ ክብሩን አየንለት ይላል። ለአባቱ አንድ የሆነ ልጅ ከአባቱ ክብር ምንም አይጎልበትም። ምክንያቱም አንድ ልጅ ለአባቱ አንድ ከሆነ ኦልሬዲ 100% የአባቱን ሀብት ይወርሳል ማለት ነው። አሁን እዚያ የገለጸው አብ ወልድ መንፈስ ቅዱስ በክብር ሩያን ናቸው፣ እኩል ናቸው፣ በባህሪ አንድ ናቸው። ስለዚህ ለአባቱ እንዳንድ የሆነ ክብሩን ለአባቱ አንድ ልጅ እንደሆነ ያለ ክብሩን አየን ማለት የአብ የባህሪ አምላክነት ሁሉ ለወልድም ገንዘቡ ነው። እስመ ኩሉ ዘቦ ለአወየ ዚአየ ውእቱ ይላል። ወደፊት እናገኛለን በዮሐንስ ወንጌል። ለአባቴ ያለው ሁሉ የአባቴ ገንዘብ ሁሉ ገንዘቤ ነው ይላል። ምክንያቱም አምላክነት ፈጣሪነት የሶስቱ እሩይ ነው፣ አንድ ነው፣ ትክክል ነው። አብ ወልድ መንፈስ ቅዱስ አሐዱ ፈጣሪ፣ አብ ወልድ መንፈስ ቅዱስ አሐዱ አምላክ፣ አብ ወልድ መንፈስ ቅዱስ አሐቲ መንግስት፣ አሐቲ ስልጣን፣ አሐቲ ምኩናን። ስለምንም ለአባቱ እንደ አንድ ልጅ የሆነ ክብሩን አየንለት የሚባለው ከዚህ የተነሳ ነው። ለአባቱ አንድ የሆነ ልጅ የአባቱን ንብረት በሙሉ እንደሚወርስ የአብ ገንዘብ ሁሉ የአብ አምላክነት በሙሉ ለወልድም ገንዘቡ ነው። ይሄ ማለት አብ አምላክ እንደተባለ ወልድም አምላክ ነው። ነገር ግን አንድ አምላክ እንጂ ሶስት አምላክ አይባሉ። ብዙ ሰዎች በቃ አይ የለም ክርስቶስ እኮ አምላክ ነኝ ያለበት ቦታ የለም ወንጌል አይጠቅስ ካልገባቸው እኛን አይጠይቁም። አሁን ብዙ በሃይማኖት ትምህርት ብዙ ሰው የሚስተው አንዱ ስለሌላው የሚናገረው ባለቤቱ የሚለውን ሳይሆን እሱ የሚፈልገውን። እኛ ኦርቶዶክሳውያን የምንለውን ለመሞገት እንኳን ከተፈለገ የምንለውን ጠይቆ የምንለውን ከተረዳ በኋላ አይ ይሄ እኮ በዚህ መንገድ አያስኬዳችሁም ይባላል እንጂ እኛም ማንለውን እንደምናደርገው ለመናገር ይፈልጉ ሰዎች አሉ። እኛ እንደዛ አንልምና የአብ ገንዘብ ሁሉ ገንዘቡ ነው ስንል በአምላክነት አንድ ናቸው ማለት ነው። ወይም አሐቲ ባህሪ የሥላሴ ባህሪ አንዲት ናት፣ መንግስታቸው አንዲት ናት። አብ አምላክ ወልድ አምላክ መንፈስ ቅዱስ አምላክ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንላለን ነው። አይ የግድ በአካል ሶስት ካላችሁ በባህሪ ሶስት ማለት የለባችሁም አዋጅ ነውና በእኛ ላይ ሊያውጁብን አይገባም። እንዲህ አይነት ሰዎች ይሄ ነገረ ሥላሴ የማይገባቸው ሰዎች ናቸው ይሄን የሚያመጡትና እኒህን ጆሮ መስጠትም ጊዜ ማጥፋትም አያስፈልግም። ጊዜ ካለን ምስጢረ ሥላሴውን ከኦርቶዶክሳዊ ትምህርት ቤት መማር ከኦርቶዶክሳውያን መምህራን መማር ነው የሚሻለው እንጂ የመናፍቃንን ነገር እየሰሙ እንደው እንዲህ ይላሉ ምን እናርጋቸው ከማለት መጀመሪያኛ ምን ነው የሰማ ሰው ምን እናርጋቸው አይባል። ብዙ የኛ ሰው ቃል ሥጋ ሆነን በእኛ አደረ የሚለውን ትርጓሜውን ሳይሰማና ሳይዝ ምን ይሰማል? ሄዶ ነቀፋ ይሰማል። ከነቀፋ ትምህርት ይቀድማል። ነቀፋውን ሲሰማ መልስ ይኖረው ነበረ ቀድሞ የኛን ተምሮት ቢሆንና እንደዛ ማድረግ ጥሩ ነው። ከዛ ቀጥሎ ጸጋና እውነትን የተመላ ነው ይላል። ጸጋና እውነትን የተመላ ነው ያው የባህሪ አምላክ ነው። ጸጋ ስጦታ ነው። ለፍጡራን በሙሉ ሰጪ ነው። ከሰጪነት በላይ ተሰጪ ሆኖ የመጣ ራሱን ለዓለም የሰጠ ጸጋ ሆኖ ነው መጥቶ የተሰጠለኛ መድኃኒት ሆኖ ተሰጥቶናል። እውነተኛ የባህሪ አምላክ ነው። አምላክነቱ ጌትነቱ የእውነት ነው እንጂ የሐሰት አይደለም፣ እንደ ጣዖታት አይደለም። ምስክሩ ዮሐንስ ስለ እርሱ ድምፁን ከፍ አድርጎ ተናገረ ይላል። ባለፈው ጊዜ ስለ ብርሃን ሊመሰክር መጣ ብለን ነበርና እንዲህም አለ እኔ ስለ እርሱ ከኔ በፊት የነበረ ከኔ በኋላ ይመጣል ያልኳችሁ ሰው ይህ ነው አለ። አሁን ወደ ጥምቀቱ እየቀረበ ነው የመጣ ነው። ከሱ በፊት ብሎ ነበረ ከኔ በኋላ ከኔ በፊት የነበረ ከኔ በኋላ የሚመጣ አለ እያለ ትንቢት ነው። አሁን ይሄ ነብይ ነው ብለናልና የነብይነት ትምህርት ሲናገር ነበር። አሁን ክርስቶስ እንደ ነገ ሊጠመቅ እንደ ዛሬ የተሰጠ ትምህርት ነው ይሄ በዋዜማው። ስለዚህ አሁን ክርስቶስ እየመጣ ስለሆነ ያ የነገርኳችሁ ከኔ በፊት የነበረ ቀዳማዊ የሆነ ከኔ በኋላ የሚመጣ አለ ያልኳችሁ ያ ሰው ይህ ነው በቃ አላቸው። አሁን ወደ ወንጌል ገባ ዮሐንስ መጥምቅ። ነብይም ወንጌላዊ ነው የሚባለው ለዚህ ነው። ሐዋርያም ወንጌላዊ የሚባለው ለዚህ ነውና ያ ያልኳችሁ ከኔ በፊት የነበረ ነገር ግን ይሄን ትምህርት የሚሰሙት አይሁድ ናቸው። አይሁድ ገና ክርስቶስን ለመቀበል ለማመን እጅግ በጣም ልቡናቸው የደነዘዘ ፈቃደኞች ያልሆኑ ነገሮች ሁሉ በኔጌቲቭ መንገድ የሚያዩ ስለነበሩ ያልኳችሁ ያ ሰው ነው ያላቸው። እንዳቅማቸው ይሄ እኛ ልጆችን ቀስ እያደረግን ፍትፍቷን እያደረግን ቀስ ጣም እያቀመስን ምግብ እንደምናለማመዳቸው እያሳደግን እንደምናመጣቸው ልክ እንደዚያ በየጥቂቱ ለማሳደግ ነው። ከኔ በፊት የነበረ
ከኔ በኋላ ይመጣል ያልኳችሁ ያ ሰው አላቸው እንጂ ወልድ ፈጣሪ አምላክ ቢላቸው እንዴ አይሁድ ገና ስለሆኑ ፈጣሪ እንዴት መሬት ላይ ይመጣል እንዴት ይታያል ወደሚል ሌላ ክደት ይደርሱ ስለነበረ እነሱ በሚገባቸው ሰው ብሎ ነገር ግን ደግሞ ትንሽ ሻል ያለ ዕውቀት እንዲኖራቸው ከኔ በፊት የነበረ ከኔ በኋላ ይመጣል ያልኳችሁ እሱ ነው አላቸው። ከዛ ክርስቶስ ሲመጣ ከዚህ ከፍ አድርጎ ያስተምራቸዋል። ይህ ነው እርሱ ከኔ አስቀድሞ ነበረና አላቸው። ከኔ አስቀድሞ ነበረ። አሁን ከኔ አስቀድሞ ነበረ በእድሜ ያየነው እንደሆነ ዮሐንስ መጥምቅ ጌታን መንፈቅ ይበልጠዋል። ምክንያቱም ሲጸነስ መልአኩ ዘመድሽ ኤልሳቤጥ እንኳን እኮ ያው ከጸነሰች 6 ወሯ ነው ብሏታል። በእድሜ አይደለም በአምላክነቱ ቀዳማዊ አምላክ መሆኑን ቅድመ ዓለም የነበረ ያ በመጀመሪያ ቃል ነበረ ቃልም በቅድምና የነበረ ነው ተብሎ የተገለጸውን ቀዳማዊነቱን እየነገራቸው ነው። ግን ቀዳማዊነቱን ነገራቸው እንዲረዱ ሰው ነው አላቸው እንዳይሰናከሉ። ወይም ደግሞ ቀዳማዊነቱን በአምላክነቱ ቀዳማዊነቱን ገልጾ እንደ ሰውነቱ ደግሞ ያ ሰው ብሎ ነገራቸው ማለት። አሁን የምስጢረ ተዋህዶ የሚባለው ይሄ ነው። ክርስቶስ ማለት ፍጹም ሰው ፍጹም አምላክ ማለት ስለሆነ ከኔ አስቀድሞ የነበረ ብሎ አምላክነቱን ያ ሰው ይህ ነው ብሎ ትስብእቱን ነግሯቸዋል። እኛም ሁላችን ከሙላቱ በጸጋ ላይ ጸጋን ተቀበልናል። ከሙላቱ አሁን ነብይ ስለሆነ ሰው ብዙ ሰው የሱን ትንቢት ያንን ጸጋውን ሊሰማ ተሰብስቧልና ይሄን ከኔ የምሰሙትን ጸጋ ትንቢት ከሱ ያገኘነው ነው። እኛ ከሙላቱ ጎሎበት አይደለም። አሁን ሰው ሲሰጥ ካለው ቀንሶ ነው ሲሰጥ ያ የሰጠውን ያህል ይጎልበታል። 100 ብር ያለው ሰው 20 ብር ሲቀንስ 80 ብር ይሆናል የሱ ብር። እንደዚያ 4-5 ጥንድ ብር ያለው አንዱን ሲሰጥ የሆነ ነገር ይጎለዋል። አምላክ ሲሰጥ ጎሎበታል። ዘይቀብል ሞገሱ ነው አይጎልበትምና ሁላችን ከሙላቱ ተቀበልናል። ጸጋውን የተቀበልነው ከሙላቱ ሰጠን። አሁን እንደ መብራት አባቶቻችን ይሄን ሲመስሉት አንድ ሻማ ወይም አንድ ፋና እዚህ አቁመን ከዚያ ሻማ ላይ 50-60 ሻማ እያመጣን ብናበራ ከመጀመሪያው ሻማ ምንም አይነት የብርሃን መቀነስ አይኖርም። አምላክም ጸጋውን ሲሰጥ ጸጋው አይጎልበትም። ዮሐንስ ወንጌላዊ ዮሐንስ መጥምቅ ይሄን ገልጾልናል። ሁላችን ከሙላቱ በጸጋ ላይ ጸጋን ተቀበልን። ከሱ ፍጹም ምሉ የማይጎል የባህሪ የአምላክነት ጸጋ እንዳለ እኛ ደግሞ በስጦታ መልክ አገኘንና የጸጋ ሁሉ ምንጭ ነው አላቸው ባጭሩ። ከፊት ያ ሰው ብሏቸው ነበርና ሰው ካለው ያው ከሰው እንዳንዱ ነው ምናምን አይነት ነገር እንዳያስቡ ሰው ስላልኳችሁ ተራ ሰው ወይም ደግሞ ሩቅ ብእሲ ማለት መለኮት ያልተዋሃደው ሰው ብቻ ማለት ነው። ሰው ብቻ እንዳይመስላችሁ ሁላችን ይሄንን የነብይነት ጸጋ ከሱ ከምልአቱ ተቀበልን፣ ሳይጎልበት ከሱ ተቀበልን። ወደፊትም የሚሰጠውን የልጅነት ጸጋ ጭምር ነው በዚህ መንገድ የገለጸው። ኦሪት በሙሴ ተሰጥታን ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነልን ብሎ ወንጌልን አመጣት። ኦሪት በሙሴ አማካይነት ኦሪት አትግደል አትስረቅ የሚለውን ሞራላዊ ሕግ ይዛ ትንቢቱን እየመራች ኦሪት እስከ ክርስቶስ አድርሳናለች። ከዛ በኋላ የሚመጣው ጸጋና ዕውቀት ጸጋ ወጽድቅ እሰ በኢየሱስ ክርስቶስ ኮነ ለነ ጸጋና እውነት ደግሞ የተባለው ነገረ ስጋዌ ምስጢረ ስጋዌ ትምህርተ ወንጌል ማለት ነው። ወንጌል መጥቶ ሰው ሆኖ ዓለምን ማዳን ጸጋና እውነት ነውና እሱ የተሰጠው በኢየሱስ ክርስቶስ ነው። አሁን ከሙሴ ክርስቶስ እንዴት እንደሚበልጥ ለማሳየት ነው። ከኦሪት ወንጌል እንዴት እንደምትበልጥ ፍጽምት ሕግ መሆኗን እያነጻጸረ ኦሪት በሙሴ ተሰጥታን ነበራል። አሁን ሙሴንም ኦሪትንም አቀረበ። ከዛ በኋላ ጸጋና እውነት ደግሞ አላለም። ደግሞ አይደለም ያለው ግን ነው ያለው። ኦሪት በሙሴ ተሰጥታን ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነልን አለ። ሁለቱ ከሙሴ ክርስቶስ ከኦሪት ወንጌል ይበልጣሉ። ሙሴ የእግዚአብሔር ማደሪያ የእግዚአብሔር ሰው እግዚአብሔር ያላከው ፍጹም ሰው ብቻ ነው። ክርስቶስ ደግሞ ፍጹም ሰው ፍጹም አምላክ ፍጹም እግዚአብሔር ፍጹም ሰው ነው። ላኪም ተላኪም ነው። በፈቃዱ የመጣ ተልኮ የመጣ ላኪም ነው። ኦሪትን ከወንጌል አብልጦ ገልጿታል። ኦሪት ሕገ ርት ትባላለች። ሕገ ርት ዓይን ያጠፋ ሰው ዓይኑ እንዲጠፋ ብላ የምታዝ፣ ጥርስ የሰበረ ሰው ጥርሱ ይሰበር፣ የገደለ ይሙት የሚል ርት በሆነው ልክ እንዲደረግ የምታዝ የሰው ልጅም ከእግዚአብሔር ጋር ማስታረቅ ያልቻለች ያላገናኘች ገነት እንዲከፈት ማድረግ ያልቻለች ሕግ
ሲኦልን ያልዘጋች ሕግ ናት ኦሪት። ወንጌል ግን ከዚህ ትለያለች። ሕገ ትሩፋት ከላይ የደረብከውን ልብስ የሚፈልግ ሰው ካለ ውስጥ ያለውን ጨምረህ ስጠው። ትሩፋት ይሄ የግድ እንደ ኦሪት ርት። ይሄኛው ደግሞ ትሩፋት። ትሩፋት ማለት ከታዘዘው ላይ ማድረግ። ሸክም ተሸክሞ ከብዶት እባክህ አንድ ምዕራፍ ይሄን ተሸክመህ ሸኘኝ ቢልህ አንተ 2 ምዕራፍ ሂድ። አንደኛው የሰውየው ጥያቄ ነው፣ ሁለተኛው የወንጌላዊነትህ ነው። ይሄ እንግዲህ በልብስና በአንድ ሸክም ብቻ የሚገለጽ አይደለም። ከታዘዝከው በላይ ሰውም ከፈለገው በላይ አድርግለት። ለቁርስ ምትሆን ስጠኝ ቢልህ ማድረግ የምትችል ከሆነ የምሳውንም የራቱንም ጨምርለት ማለት ነው። አንድ ራቁቴን ነኝና አንድ ሸሚዝ ስጠኝ የሚልህ ካለ እሱ ተሳቅቆ ነው አትችል እንደሆነ ብሎ ነው። አንተ ግን መደረቢያውንም ሱሪውንም ጫማውንም ጨምረህ ስጠው እንደማለት ነው። እና ወንጌል ሕገ ትሩፋት ናት። ኦሪት ባልንጀራህን ውደድ ስትል ወንጌል ግን ጠላታችሁን ውደዱ የምትል ፍጽምት ሕግ ናት። እና እስራኤል አይሁድ ለኦሪት ያላቸው ክብር ለመምህራቸው ለሙሴም ያላቸው ክብር በጣም ትልቅ ስለሆነ አሁን እኔ የምነግራችሁ ከኔ በፊት የነበረ ከኔ በኋላ ይመጣል ያልኳችሁ እንደ ሙሴ እንዳይመስላችሁ ከሙሴ በላይ ነው። የሚሰራት ሕግ ወንጌልም እንደ ኦሪት እንዳትመስላችሁ ከኦሪት በላይ ነው። አይኑ ቢጠፋ አይኑ ይጥፋ ተብሎ የነበረው ክፉን በክፉ አትቃወሙ የምትል ሕግ ናት። አትግደል ስል ነበር ኦሪት። ይችኛይቱ ግን ባልንጀራህን አታሳዝን፣ አትቆጣበት፣ አታስቆጣው የምትል ናት። ስር መሰረቱን ዘማዊ ይገደል ስል ነበረ ወደ ሴት አይቶ የተመኘ አመነዘረ የምትል ናት። ፍጽምት ሕግ ናት ብሎ ክርስቶስ ከሙሴ የሚሰራትም ሕግ ከወንጌል ከኦሪት ወንጌል ከኦሪት እንደምትበልጥ ያሳየበት ነውና ዮሐንስ መጥምቅ ቀስ እያደረገ ክርስቶስን ቀስ እያደረገ በልካቸው ሲቀበሉት ያንን ሲወጡት ሕፃናት አንዷን ሲወጡልን ደግሞ ጨመር አድርገን እንደምናጎርሳቸው እንደዛ ቀስ እያደረገ ነው ትምህርቱን እያጎረሳቸው ያለ በየጥቂቱ። ይሄ ለአይሁድ ለተማሪዎቹ ካለው ጥንቃቄ የተነሳ እንዲድኑለት ካለው ፍላጎት የተነሳ የሚያደርገው ጥንቃቄ ነው። ኦሪትና ወንጌልን ክርስቶስና ሙሴን አነጻጽሮ ወንጌል ከኦሪት ክርስቶስ ከሙሴ የበለጠ እንደሆነ ነው የነገራቸው። ከዛ በኋላ በአባቱ እቅፍ ያለ አንድ ልጁ እርሱ ገለጠልን እንጂ እግዚአብሔርን እስከቶ ያየው የለም አላቸው። ይህንን አንቀጽ ሲቋጨው እግዚአብሔርን ያየው የለም አይታይም፣ ግን በአባቱ እቅፍ ያለ አንድ ልጁ። አሁን ተመልከት፣ ቅድም ሲጀምረው ከኔ በፊት ነበረ ብሎ አምላክነቱን ከኔ በኋላ ይመጣል ያ ሰው ብሎ ደግሞ ሰውነቱ ዝቅ ደግሞ እንዳይደነግጡ ሰው አላቸው። ከዛ በኋላ ሰው ነው ስላልኳቸው እንዳይንቁት አለና እኛ ይህን የጸጋ ምላት በሙሉ ከሱ የተገኘ ነው፣ ጸጋን የተቀበልነው ከሱ ነው አላቸው። ምን ሰው ነው ብሎን አልነበረም እንዴ ጸጋ እንዴት ምናምን ሲሉት አይ አለና ኦሪትና ወንጌልን አነጻጸረ፣ ከሙሴ አነጻጽሮ ከፍ አደረገላቸው። እንዲህ እያደረገ ካመጣ በኋላ ይሄም ቆይ እንዴ ከኦሪት የሚበልጥ ሕግ የሚሰራ ከሙሴ የሚበልጥ ከሰው በፊት ነበር የሚባል ያ ማን ነው ሲሉት በአባቱ እቅፍ የነበረ ነው አላቸው። ይሄ ሂዶ እንደገና ወደ ዮሐንስ ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ ወደሚለው ነው ዮሐንስ መጥምቅም የወሰዳቸው። እግዚአብሔርን በባህሪው ያየው የለም በአባቱ እቅፍ ያለ አንድ ልጁ እርሱ ገለጠልን እንጂ አላቸው። እግዚአብሔርን ከቶ ያየው የለም፣ ምክንያቱም እግዚአብሔር በባህሪው አይታይም። አሁን ወልድ መጣ እንዲሆነ የምንለው የሚታይ ስጋን ስለተዋሃደ የኛ ስጋ ስለለበሰ በእኛ መካከል ስለተገኘ እንደ ሰውኛ ስለኖረ ነው መጣ ሄደ ብለን መግለጽ የቻልነው እንጂ እግዚአብሔርን በባህሪው እግዚአብሔር መንፈስ ነው፣ በባህሪው አይታይም። ስለዚህ የሚታይ ስጋ ለብሶ የመጣው ወልድ ነውና ይሄን በዚህ መንገድ ገለጸላቸው። ስለዚህ አሁን ዮሐንስ ወደ ጥሩ ደረጃ አድርሷቸዋል። እስካሁን እንዳቅማቸው ከነገረ በኋላ ያ ከኔ በፊት የነበረ ከኔ በኋላ መጣ ያልኳችሁ ሰው የአብ የባህሪ ልጁ ነው፣ ቅድመ ዓለም የነበረ ነው። በአባቱ እቅፍ ማለት እሪና ማለት ነው። በአባቱ እቅፍ ማለት አባት ሕፃን ልጁ እንዲያቅፎ እንደሚይዘው አብ ወልድን አቅፎ ይዘዋል ማለት አይደለም። ዘጽና አቡሁ ማለት በአባቱ እሪና ልክ ለአባቱ እንዳንድ ልጅ ያለ ልጅ ብለነዋልና የአባቱን ያህል ክቡር የሆነ ከአባቱ ጋር በአምላክነት እኩል ትክክል ሆኖ የኖረው ልጁ ነገረን እንጂ እግዚአብሔር ቅድመ ዓለም በባህሪው አይታይም ማለት እግዚአብሔር አካሉ ረቂቅ እግዚአብሔር መንፈስ እንደሆነ እወቁ ብሎ ከሰብአዊነቱ ፍጹም ሰው ከመሆኑ ተነስቶ ፍጹም አምላክ በመሆኑ
አስረድቷቸዋል መጥምቁ መለኮት ቅዱስ ዮሐንስ። ስለዚህ እኛም ይህንን ዮሐንስ ወንጌል ከዛም በኋላ በርካታ ሊቃውንት እነ ቅዱስ አትናቴዎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ቄርሎስ ሌሎችም ሊቃውንት ምስጢረ ሥላሴውን ምስጢረ ሥጋዌውን ያመሰጠሩበትን ሃይማኖተ አበውና መሰል መጻሕፍቱን እያነበብን እሱን ደግሞ በጸሎት እየጠየቅን ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ማመን ፍጹም አምላክ ፍጹም ሰው የሆነበት ደግሞ እኛን ማዳን ነውና እኛን ከኃጢአትና ከክደት ማራቅ ነውና ከኃጢአት ከክደት ርቀን እንዲህ ሆኖ የእኛን ሥጋ ለብሶ ፍጹም እንደኛ ሆኖ ሥጋዬን ብሉ ደሜን ጠጡ ብሎናልና አምላክነቱን ሰውነቱን አምነን ተዋህዶውን አምነን ሥጋውን ደሙን ተቀብለን መንግስቱን እንድንወርስ አምላካችን ይፍቀድልን። በሚቀጥለው ጊዜ እግዚአብሔር ቢፈቅድ ከዚሁ ዮሐንስ ወንጌል ምዕራፍ 1 ከቁጥር 19 ጀምሮ ያለውን እንቀጥላለን። እግዚአብሔር አምላካችን የዚያ ሰው ይበለን ይቆየን። በዚህ